ውድ የኢላፍ ቲዩብ ቤተሰቦች እንዲሁም ገና ላልተቀላቀላችሁም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለዲናችን ትንሽም ቢሆን እንስጥ ዋጋ። የሚጠቅም ኢልም ከመሸመት አንዘናጋ። እንማማር፣ ጥሩ ትምህርት እንቅሰም፣ ለመልካም ተግባር እንሽቀዳለን፣ ለእውቀት እንጓዝ ብዙ ርቀት። ቢስሚላህ ነብዳ። የዛሬ እንግዳችን ነቢዩላህ ኢብራሂም ዓለይሂ ሰላም ናቸው። ኢብራሂም ኡሉል ዐዝም ከተባሉት ከአምስቱ ከበርት ነቢያቶች አንዱ ናቸው። ኑህ ዓለይሂ ሰላም፣ ኢብራሂም ዓለይሂ ሰላም፣ ሙሳ ዓለይሂ ሰላም፣ ዒሳ ዓለይሂ ሰላም እና ሐቢባችን ሙሐመድ ዓለይሂ ሰላቱ ወሰላም ናቸው። እነዚህ ናቸው ኡሉል ዐዝም የሚባሉት። ኢብራሂም ከጣዖት አምላኪያን ቤተሰቦች ነው የተወለዱት። አንዱ ድንጋይ ጠርቦ ያመልካል፣ ከፊሉ ፀሐይንና ኮከብን ያመልካል፣ ሌላው ደግሞ ንጉሶችን ያመልካል። በዚህ የድንቁርና ዘመን ኢብራሂም ገና በልጅነታቸው ነበር የሰው ጅልነት የሚያስገርማቸው። ከምንም በላይ የሚገርመው የኢብራሂም አባት ነበር ለከተማይቱ ሕዝብ የተለያዩ ጣዖታትን እየሰራ የሚሸጥላቸው። በዚህም የተነሳ የነ ኢብራሂም ቤተሰብ እጅጉን የተከበሩ ነበሩ። በዚህች ድንቁርና በተናወጣት ባቢሎን በምትባል ከተማ ኢብራሂም ከጣዖታት ሁሉ ታቅበው አደጉ። አሁን ኢብራሂም በጣም ማሰላሰል ጀምሯል። ኢብራሂም ብቻውን ቁጭ ብሎ እንዴት አባቴ ከእንጨትና ከድንጋይ እየጠረበ የሚሸጠውን ግዑዝ ነገር ሰው ያመልከዋል? ሰው ጤና የለውም እንዴ? አይ ነገሩ እንኳን እንዲህ አይሆንም። በእርግጠኝነት ጌታ ማለት ፍጥረታትን ይፈጥራል እንጂ ፍጥረታት እሱን አይፈጥሩትም። እሺ እነዚህ አማልክት ምንም አይጠቅሙም አይጎዱም ካልኩ ታዲያ ፈጣሪ የታለ? እርሱስ ማን ነው? በማለት ያሰላስላል። ከዕለታት አንድ ቀን ኢብራሂም ዓለይሂ ሰላም እንደተለምዷቸው ብቻቸውን ቁጭ ብለው ስለ ፈጣሪ ማንነትና ምንነት እያሰላሰሉ ሳለ ድንገት አይናቸው ጨለማ ውስጥ በሚምዘገዘግ ኮከብ ላይ አረፈ። ኢብራሂምም ድምፃቸውን ከፍ አድርገው ይኸው ጌታዬን አገኘው፣ አዎ ጌታዬ በሰው እጅ አይፈጠርም፣ እንደ ጣዖታትም ወድቆ አይሰበርም አሉ። ባየውም ነገር በጣም ተደሰተ። ከደስታው ብዛት ለዚያ ኮከብ ሌሊቱን ሙሉ ሲሰግድ አደረ። በዚያ ሌሊት ትክክለኛውን ጌታ እንዳገኘ ለሕዝቡ ሁሉ ተናገረ። ሌሊቱን ሲሰግድ ካነጋ በኋላ ድንገት ጠዋት ላይ ቀና ሲል ያ ጌታ የመሰለው ኮከብ በብርሃን ተሸፍኖ ጠለቀ። አሁን ማታውን ሙሉ ሲሰግድ ያሳለፈው ለትክክለኛ ጌታ እንዳልሆነ ተገነዘበ። ከዚያም እኔ ጠላቂዎችን አልወድም አለ። ኢብራሂም አሁንም ግን ተስፋ አልቆረጠም። ጌታውን ፍለጋ ዳግም አጠናክሮ ቀጥሏል። በሁለተኛውም ቀን ኢብራሂም በማታ ብቻውን ቁጭ ብሎ ስለ ጌታው እያሰላሰለ ሳለ ወደ ላይ ቀና ሲል የሰማዩን ጽልመት በብርሃኑ የገፈፈ ውብ ጨረቃ ተመለከተ። አሁን ትንሽ ከመጀመሪያው ረጋ አለና ትክክለኛ ጌታዬማ ይህ ነው፣ እንዴት ግን እስካሁን አላየሁትም ሲል ከራሱ ጋር አወራ። የዛሬዋን ግን እንደ ትናንቱ እየሰገደ አላደረም። ትንሽ ቆይቶ ተኛ። ጠዋት ላይ ጌታዬን ልየው ብሎ ሲያንጋጥጥ ጨረቃው ተሰውሯል። ኢብራሂምም እጅጉን አዘነ። እዛው ባለበት ሆኖም ጌታዬ ቀጥተኛውን መንገድ ራሱ ካልመራኝ ከተሳሳቾች እሆናለሁ አለ። ተስፋ ቆርጦ በባይተዋርነት ውጭ ላይ ቁጭ ብሎ ሳለ ፀሐይን ተመለከተ። በጣም ግዙፍ ናት። ከጨረቃና ከኮከብ ስትነጻጸር በጣም ጎልታ ታየችው። ኢብራሂምም ጌታዬን አገኘው፣ ይህ ትክክለኛው ጌታዬ ነው፣
በዛ ላይ ከሁሉም ይገዝፋል ብሎ ቀኑን በደስታ አሳለፈ። በመጨረሻም ፀሐይ ወደ ጀንበሯ ስትቃረብ ዘውታሪ አለመሆኗን ተረዳ። ጌታ ሁሌም ያለ መሆኑን ተገነዘበ። እንዲህም አለ፣ ወገኖቼ ሆይ እናንተ ከምታጋሩት ነገር እኔ ነፃ ነኝ። አሁን ኢብራሂም ሁሉ ነገር እየተገለጸለት መጥቷል። ጨረቃም፣ ፀሐይም፣ ኮከብም አንድ አስተናባሪ ጌታ እንዳላቸውና እነሱም ጌታ እንዳልሆኑ ተረዳ። ያ ጌታ ደግሞ በአይን ሊታይ እንደማይችልም ተገንዝቦ በዛ የፍጥረተ ዓለሙ ጌታ በሆነው አላህ አመነበት። አሁን ኢብራሂም ከድንቁርና ወጥቷል። ቀጣይ እቅዱ ህዝቡን ከድንቁርና ለማውጣት ቢሆንም ቅድሚያ ለአባቱ መስጠት እንዳለበት ተገንዝቧል። አባቱ ዘንድም ሄደና አባቴ ሆይ ለምንድነው እነዚህን የማይጠቅሙ አማልክትን ጌታ አድርገህ የምትገዛው? እስቲ አባቴ ተመልከት፣ እነኚህ አማልክት ምንም አያዩም አይሰሙም፣ እንዴት በእነዚህ ታምናለህ? አባቴ ሆይ ፈጣሪያችን አላህ ነው፣ ልናየው አይቻለንም፣ እሱም ብቻ ነው ልንገዛ የሚገባን፣ ይህም ብቻ ነው ቀጥተኛው መንገድ በማለት አባቱን ጥሪ ያደረገለት። ያን ጊዜ አባቱ ቁጣው ገነፈለ። ይህ ብላቴና እንዴት እድሜ ልኬን ካመለኩት ጣዖት ተው ይለኛል ብሎ በጣም ተናደደ። ኢብራሂምም አባቴ ላንተም ለወገኖችህም ሸይጣን ነው ይህንን መንገድ አስውቦ የሚያሳያችሁ፣ በምትፈጽሙት ሽርክ ካዘወተራችሁ መመለሻችሁ ወደ እሳት ይሆናል እያለ በመለማመጥ ወደ አላህ ይጠራቸው ጀመር። ከዚያም አባትየው በጣም በመቆጣት ካሁን በኋላ ግን ሊመታው፣ ሊገድለው፣ በድንጋይም ሊወግረው እንደሚችል አስጠንቅቆ ኢብራሂምን ከቤት አባረረው። ኢብራሂም አባትየውን መምከር ምንም ጥቅም እንደሌለው በተረዳ ጊዜ ሰላም ሁንልኝ፣ ጌታዬንም ላንተ ምህረት እንዲያደርግልህ እለምነዋለሁ፣ እርሱ ለኔ በጣም ርኅሩህ ነውና ብሎት ቤቱን ትቶ ተሰናበተው። በቃ አሁን የዳዕዋውን ጥሪ ከቤት ወጣ፣ ለመላው ህዝብ ያሰራጭም ጀመር። ኢብራሂምም ከአላህ ሌላ ምንም አምላክ እንደሌለና ሌላ አማልክትም ምንም እንደማይጠቅሙ በየሄደበት ማውራት ጀመረ። ይህ የኢብራሂም ጉዳይ ቀስ በቀስ የከተማ ወሬ ሆነ። በዘመኑ ሀገሪቷን ይመራ ለነበረውና ከአማልክቱ አንዱ አካል ለሆነውም ነምሩድ ይህ ወሬ ደረሰው። ኢብራሂምንም እንዲያቀርቡለት ወታደሮቹን አዘዘ። ኢብራሂምም ከንጉሱ ፊት ቆመ። በሀገሪቱም ሆነ በመላ ዓለም የሚመለኩ አማልክት ሁላ እንደማይጠቅሙና እንደማይጎዱ በድፍረት አስረዳው። አላህ ሕያው የሚያደርግና የሚገድል ጌታ መሆኑንም አክሎ ነገረው። ንጉሱም እኔ መግደልም ሕያው ማድረግም እችላለሁ አለው። ኢብራሂምም እንዴት አለው። ያን ጊዜ ንጉሱ ሁለት የሞት ፍርድ የተፈረደባቸውን እስረኞች እንዲቀርቡ ካደረገ በኋላ አንዱን በመግደል አንዱን በመተው ይኸው እገድላለሁም ሕያውም አደርጋለሁ ብሎ ተመጻደቀበት። ኢብራሂምም አላህ ፀሐይን ከምስራቅ አስወጥቶ በምዕራብ ያስገባታል፣ እስቲ አንተ ጌታ ከሆንክ ከምዕራብ አስወጣት ሲለው ንጉሱም በሐፍረት አንገት ደፋ። ከዕለታት አንድ ቀን የአገሪቱ ሕዝብ ለዓመታዊ በዓል በጠዋት ወደ መሰብሰቢያ ቦታ መትመም ጀመሩ። ኢብራሂምም በዚህ አጋጣሚ አንድ ምርጥ ሐሳብ መጣላቸውና ለመፈጸምም ወሰኑ። ከዚያም ሕዝቡ ሙሉ ለሙሉ መሰብሰቢያው ቦታ ሲሄድ እሱን ለምን እንደማይሄድ ሲጠይቁት አሞኛል ይል ነበር። በመጨረሻም ሰው ሁሉ ከተማይቷን ለቆ ወደ መሰብሰቢያው ሄደና ኢብራሂም ብቻውን በከተማይቱ ቀረ። አሁን ልበ ሙሉ ኢብራሂም ሐሳቡን ሊያሳካ ጉዞ ወደ ቤት አምልኮ ጀምሯል። ልክ ጣዖታቱ ያሉበትን በር ሲከፍተው
ቤተ አምልኮው ከተለያዩ እንጨቶችና ድንጋዮች በተሰሩ ጣዖታት ተሞልቷል። ኢብራሂም ምንም አልፈራም። ዘልቆ ወደ ውስጥ ገባ። ከዚያም በጣዖታቱ አጠገብ በቁርባን መልኩ የተደረደረውን የምግብ ማዕት ተመለከተና ጣዖታቶቹን አትበሉም እንዴ እየተሳለቀ አላቸው። አሁንም በመካከላቸው ትንሽ ተዟዟረና ምንድነው መልሱልኛ፣ ማውራትም አትችሉም እንዴ አላቸው። ምንም የሚመልሱት ነገር የለም። በእጁ በያዘው ፋስ እያንዳንዱን የድንጋይና የእንጨት ቅርጻቅርጽ ብትንትኑን አውጥቶ አንድ ትልቁን ጣዖት ብቻ ተወና ለሌሎች ጣዖታትን የቆረጠበትን ፋስ በትልቀኛው ላይ አሸክሞ ሰው ከተሰበሰበበት ሳይመጣ ኢብራሂም ቤተ አምልኮውን ትቶ ወጣ። ሕዝቡ ገና ከተማ ከመግባቱ አማልክቱ ጋር ሊሳለም ሲገባ ሁሉም አይናቸውን ማመን እስኪያቅታቸው ድረስ ያዩት ነገር አስደነገጣቸው። ሕዝቡ በአጠቃላይ ክፉኛ ተቆጣ። ይህን ተግባር የተገበረውንም ሰው አይቀጡ ቅጣትንም ለመቅጣት መዛት ጀመሩ። ግን ነገሩን በጥልቀት ሲመረምሩት ከኢብራሂም ሌላ ማንም እንዲህ ሊያደርግ እንደማይችል በመገመት ኢብራሂምን ለፍርድ ለማቅረብ ፍለጋ ተጀመረ። ብዙም ሳይፈልጉት ነበር ኢብራሂምን አግኝተው ለፍርድ ያቆሙት። ዳኛውም ይህን አሳፋሪ ተግባር በአማልክቱ የፈጸምከው አንተ ነህ እንዴ አለው። ኢብራሂም ኧረ እኔ አይደለሁም፣ ይሄ ትልቀኛው ነው፣ እሱን ጠይቁት እንጂ በዛ ላይ ፋስ ተሸክሟል፣ ራሱ ነው የፈጃቸው፣ ከፈለጋችሁ ጠይቁት አላቸው። ሕዝቡ እንዴት መናገርና መስማት የማይችልን ጣዖት ጠይቁት ትላለህ አሉት። ኢብራሂም አያችሁ፣ መናገርና መስማትን የማይችሉ ጣዖታትን ነው እያመለካችሁ ያላችሁት፣ ግን ትንሽ አታስተነትኑምን? ኢብራሂም እችን ሲናገር ሁሉም ጥፋት ላይ መሆኑን ተረድቶ ቀዘቀዘ። ነገር ግን ሸይጣን አስውቦ ገለጸላቸውና ወደ ጥመታቸው በመመለስ ኢብራሂምን ለሰራው ቅጣት ይሆን ዘንድ በእሳት ለማቃጠል ትዕዛዝ አስተላለፈ። አሁን ኢብራሂምን ለማቃጠል ማገዶ ለቀማ ተጀምሯል። እያንዳንዱ ነገድ በርካታ ማገዶችን፣ እንጨቶችን ሰብስቦ መከመርም ጀምሯል። በመጨረሻም ኢብራሂምን ለማቃጠል የተከመረው እንጨት ብዛት ትልቅ ተራራን አከለ። ከተለያዩ አጎራባች ሀገራት የኢብራሂምን አስከፊና ዘግናኝ ቅጣት ለመመልከት ወደ ባቢሎን ከተማ ሰው መጥቷል። እሳቱ መቀጣጠል ሲጀምር የእሳቱ ነበልባል በሰማይ በራሪ አዕዋፋትን እየጠበሰ ይጥላቸው ነበር። እንግዲህ በዚህ ውስጥ አሁን ኢብራሂም ሊገባ ነው። እሳቱ በጣም ከተፋፋመ በኋላ አይደለም ኢብራሂምን ለማስገባት ይቅርና ራቅ ብሎ እንኳን ወደ እሳቱ ድንጋይ ለመወርወር ነበልባሉ ፋታ አይሰጥም ነበር። ይህን ጊዜ ሸይጣን በሰው ተመስሎ መጣና አንድ መፍትሄ ሹክ አላቸው። እሱም መስፈንጠር በመጠቀም ኢብራሂምን ወደ እሳቱ ማስፈንጠር እንዳለባቸው ነገራቸው። ከዚያም ያ የተባለው መስፈንጠር ተዘጋጀና ኢብራሂምን ወደ እሳቱ ለመወርወር ማስፈንጠሪያው ላይ አስቀመጡት። ልክ ኢብራሂም እዛ ላይ ቁጭ ብሎ ሳለ ጅብሪል መጣና የምትፈልገው ነገር ካለ እኔ ልርዳህ፣ ከፈለክም እሳቱን ላጥፋለህ አለው። ኢብራሂምም አይ ዛሬ እርዳታን ከአላህ ብቻ ነው የምፈልገው ብለው መለሱለት። በመስፈንጥሩ ኢብራሂም ወደ እሳት ሲወረወር እዛ የተሰበሰበው ሕዝብ ሁላ እሳት ትገባላችሁ እያለ ይዝትብን የነበረው ሰውዬ ቀድሞ ራሱ ገባ አይደል እያለ ማላገጥ ጀመረ። ነገር ግን በአላህ ልዕልናና በሁሉ ነገር ቻይነቱ እሳትን አንቺ እሳት ሆይ ኢብራሂም ላይ ቀዝቃዛና ሰላም ሁኝለት በማለት ትዕዛዙን አስተላለፈ። ከረጅም ርቀት በማስፈንጠሪያ ወደ እሳቱ የተወረወረው ኢብራሂምም ልክ እሳቱ ውስጥ ሲገባ ከላይ እሳት ሆኖ የታየውን ውስጡ እንደ ጀነት ሆኖ አገኘው። እሳቱ ተፋፍሟል።
ሕዝቡ በደስታ ራሱን አያውቅም። በመጨረሻም ኢብራሂም ሞቷል ብለው ሁሉም ተበታተኑ። እሳቱ ግን ይባስ እየተፋፋመ ነው። የኢብራሂም እናት ቁጭ ብላ የልጇን መጨረሻ በመጠባበቅ ላይ ሳለች ድንገት ከነበልባሉ ውስጥ ልጇን ኢብራሂምን ተመለከተች። ድምጿን ከፍ አድርጋ ኢብራሂም እኔ ወደ አንተ ልምጣ እፈልግሃለሁ፣ ጌታህን ለምንልኝና አንድ ጊዜ ልምጣ አለችው። ኢብራሂምም መንገድ እየጠቆማት ነይ በዚህች በኩል አላት። እሷም እየፈራች ትንሿን መንገድ ይዛ ወደ ልጇ ገሰገሰች። መሃል ከደረሰች በኋላም እሳቱ ሲንቀለቀል ስታይ ኢብራሂም ፈርቻለሁ አለችው። ኢብራሂም እናቴ እሳቱ እኮ አያቃጥልም፣ ዝም ብለሽ ነይ ሲላት እሳቱ መሃል ደረሰችና የአብራኳን ክፋይ በቅፏ አስገባችው። በሁለት እጆቿ አቅፋው እየሳመችው ፊቱን ትጠራርግና ዳግም ወደ እቅፏ ታስገባዋለች። ለተወሰኑ ሰዓታት አብራው ካሳለፈች በኋላ ኢብራሂምም ወደ ሕዝቧ እንድትመለስ ያዛትና ለመመለስ ስትሞክር እሳቱን ይበልጥ ተፋፍሞ አገኘችው። ወደ ልጇ ዞራም ልጄ በጌታህ ይሁንብህ፣ ጌታህን ለምንልኝና አሳልፈኝ አለችው። ኢብራሂምም ዱዓ አደረገና እናቱን እንድትሻገር አደረገ። እናትየውም ልክ የእሳቱን መውጫ ጫፍ ላይ ስትደርስ ልጄ ሰላም ሁን ብላው ወጣች። በነጋታው የከተማይቱ ነዋሪ እሳቱ ጋር መጥተው ሲያጣሩ እሳቱ እንደነበር ነው፣ ምንም አልቀነሰም። በዚህ ሁኔታ ኢብራሂም ለ40 ቀናት እሳት ውስጥ አሳለፈ። በመጨረሻም እሳቱ ሲጠፋ ሕዝቡ ግር ብሎ መጣ። በዚህ አጋጣሚ ነበር ኢብራሂም ከመጀመሪያ ውበቱ 70 እጥፍ ጨምሮ ከእሳቱ ሲወጣ የተሰበሰበው ሰው ሁሉ ሸይጣን መስሎት ያለው። ኢብራሂም ሲከተላቸው እነሱ ሲሸሹ ሩቅ ከተጓዙ በኋላ አላህ እሱን አድኖት እነሱን አጠፋቸው። የኢብራሂም በእሳት 40 ቀን ቆይቶ በሰላም የመውጣቱ ነገር በተለያዩ ሀገራት ለዓመታት የሰው ልጆች መነጋገሪያ ሆኖ ከረመ። ኢብራሂም ምንም እንኳን የዳዋ ጥሪያቸውን አጠናክረው ቢቀጥሉም ሳራና ሉጥ ከተባሉ 2 ሰዎች በላይ ተከታይ ሊያፈሩ አልቻሉም ነበር። ኢብራሂምም ሚስቱ ሳራንና ሉጥን ይዞ ወደ ሌላ ሀገር ለመሰደድ ወሰነ። ከባቢሎን ምድር ብዙ ተጉዘው ፍልስጤን ደረሱ። በዚያ ዘመን ፍልስጤንን የሚያስተዳድረው የግብጽ ንጉሥ ነበርና ሳራ የምትባል በጣም ቆንጅዬ ሴት በግዛቱ ውስጥ እንደምትገኝ በወሬ ደርሶት ወታደሮቹ እሷንም አብሯት ያለውንም ሰው እንዲቀርቡለት አዘዘ። ሁለቱም በወታደሮች ተከበው ወደ ቤተ መንግሥት በመሄድ ላይ ሳሉ አንድ ነገር ተመካከሉ። ኢብራሂም ባሏ ነኝ ብሎ ከተናገረ ስለሚገድሉት ወንድሟ ነኝ ሊል ወሰኑ። ሌላው የአላህ ሥራ ነው ብለው ኢብራሂምን ወደ እንግዳ ማረፊያ አስገብተው ሳራን ለንጉሡ አሳልፈው ሰጡ። ኢብራሂምም ምን ዋነህ ተብሎ ሲጠየቅ ወንድሟ ብሎ በመመለሱ ከሞት ተርፏል። አሁን የሳራ እንግልት ከወደ ውስጥ በኩል ጀምሯል። ንጉሡ ሊተናኮላት ሲሞክርም ጌታዬ እኔ ባንተ ያመንኩ ሲሆን ከመጥፎ ነገር ሁሉ ባንተ ተጠበቃለሁ፣ ይህንንም ንጉሥ እኔ ላይ ስልጣን አትስጠው እያለች አላህን ተማጸነችው። ንጉሡም እጁን ወደ ሳራ ሲዘረጋው እዛው በዘረጋበት እጁ ደርቆ ቀረ። ግን ያን ጊዜ ንጉሡ በከፍተኛ ሁኔታ መጮህ ሲጀምር ሳራም ይህ ንጉሥ ከሞተ ወታደሮቹ እሷንም እንዳይገድሏት ሰግታ አላህን ለመነችው። አላህም የንጉሡን እጅ ሲለቅለት ንጉሡ ከመጀመሪያው ጸያፍ ተግባር አልተማረም ነበር። ዳግም እጁን ወደ ሳራ ላከ። ሳራም እንደ መጀመሪያው ጌታዋን ተማጸነች። የንጉሡ እጅም በቦታው ደረቀ። ያን ጊዜ ንጉሡ በከፍተኛ ሁኔታ መጮህ ሲጀምር አሁንም ሳራም ይህ ንጉሥ ከሞተ
ወታደሮቹ እሷን እንዳይገድሏት ሰግታ አላህን ለመነችው። አላህም የንጉሱን እጅ ሲለቅለት ንጉሱ ከመጀመሪያው ውዳቂ ተግባር አልተማረም ነበር። ዳግም እጁን ወደ ሳራ ላከ። ይህን ጊዜ አላህ የንጉሱን መላ ሰውነት ፓራላይዝ አደረገው። ንጉሱም ዳግም ላይተናኮላት ቃል ገብቶላት አላህም ለቀቀው። ንጉሱም አገልጋዮቹን ጠርቶ ሰው ናት ብላችሁ ሸይጣን ታመጡብኛላችሁ እንዴ? በሉ አንድ አገልጋይ ስጧትና ከዚህ አስወጡልኝ አላቸው። አሁን እነ ኢብራሂም 2 ሆነው የገቧትን ከተማ ከአገልጋይቱ 3 ሆነው ወጡ። በነገራችን ላይ ሳራ ምንም እንኳን ቆንጆ ብትሆንም መውለድ የማትችል መሃን ነበረች። ኢብራሂምም እድሜውን ዳዕዋ ላይ ብቻ በማሳለፍ እድሜውን ፈጅቶ ሸምገልገል ብሏል። ሳራ አንድ ቀን ኢብራሂምን አንተ እድሜህ ገፍቷል፣ እኔም እንደምታየው መውለድ አልቻልኩም፣ ስለዚህ ይህችን አገልጋያችንን አግባትና ልጅ ውለድ አለችው። ኢብራሂምም ተይ ተይ ሳራ፣ እኔ እሷን ባገባ ትንሽ ቅናት ቢጤ ሊያገኝሽ ይችላል፣ በተለይ ደግሞ ልጅ ስንወልድ። እኔ ደግሞ አንቺን ምንም እንዲከፋሽ አልፈልግም ብሎ መለሰላት። ምንም እንደማይፈጠር አሳምነው በዚህም በጣም እንደምትደሰት በሚገባ ካስረዳችው በኋላ ኢብራሂም ሃጀር የተባለችውን አገልጋያቸውን አገባ። ከዕለታት አንድ ቀን ኢብራሂም ከሳራ ጋር በሚኖርበት ድንኳን አጠገብ ከሳራ ጋር ቁጭ ብሎ ሳለ 3 ወጣቶች መጡና ሰላም አሉት። እሱም ሰላምታቸውን መለሰላቸውና ወሬ ሳያበዛ አንድ ሙክት አርዶ ተባብሶ አቀረበላቸው። ኢብራሂም ምግቡን ካቀረበ በኋላ እጃቸውን ቢያይ ምንም ወደ ምግቡ አይዘረጉም። ይህን ጊዜ ኢብራሂም በልቡ ፍራቻ አደረ። ሊዘርፉኝ የመጡ ዘራፊዎች ናቸው ወይስ ሊገሉኝ ወይስ ሚስቴን ሊተናኮሉ ነው እያለ ይጨነቅ ጀመር። ኢብራሂምም ምን ፈልጋችሁ ነው? እነማን ናችሁ ብሎ ጠየቃቸው። ወጣቶቹም እኛ ከሰማይ የመጣን መላእክቶች ስንሆን ለአንተ ልጅ እንደምትወልድ ልናበስርህና የሉጥን ሕዝቦች ልናጠፋ ነው የመጣ ነው ሲሉት፣ ኢብራሂም የሚያላግጡበት መስሎት በመገረም ይህ እንዴት ይሆናል? እኔ እኮ የጃጆው ሽማግሌ ነኝ አላቸው። እነሱም ይህ የጌታ ትእዛዝ ነው፣ እሱ ባሻው ነገር ላይ ቻይ ነው ብለው መለሱለት። ይህን ሁሉ ንግግራቸውን ስትሰማ የነበረችው ሳራ ከት ብላ ሳቀች። መላእክቱም ወደ ሳራ ይዞሩና አንቺም ኢስሐቅ የተባለ ነቢይ ትወልጃለሽ አሏት። ሳራም በጣም በመገረም አፏን ይዛ ይህ ግን እንዴት ይታሰባል? ኢብራሂም እኮ የጃጀ ሽማግሌ ሲሆን እኔም መሃን ነኝ ስትላቸው፣ መላእክቱም ምንም እንኳን ሳራ መሃን ብትሆንና ኢብራሂምም ሽማግሌ ቢሆንም አላህ ልጅ በቅርቡ እንደሚሰጣቸውና ያ ልጅም ወደፊት ነቢይ እንደሚሆንም አክለው አረጋግጡላቸው እና መላእክቱም ጉዞ ወደ ሶዶማውያን ጀመሩ። በነገራችን ላይ ሉጥ ከኢብራሂም ከተለያየ በኋላ ሶዶም ወደ ተባለ ሀገር በመሄድ ዳዕዋ ማድረግ ጀምሯል። ይህንን ደግሞ በቀጣይ የምንዳስሰው ይሆናል። አሁን ነፍሰ ጡሯ የኢብራሂም 2ኛ ሚስት ወንድ ልጅን ተገላገለች። ኢብራሂምም ሚስቱን ሃጀርንና ልጁን ኢስማኤልን ይዞ ጉዞ ወደ በረሃ ጀመረ። ብዙ ከተጓዙ በኋላም በአረቢያ ምድር ምንም ውሃም ይሁን አረንጓዴ ነገር ከሌለበት አንድ ተራራ ደረሱ። የያዘውንም ስንቅ አስቀምጦላቸው ኢብራሂም ወደ መጣበት ሲመለስ ሚስቱ ሃጀር በዚህ በረሃ ትተህን እየሄድክ ነው ወይስ አላህ አዞሃል አለችው። እሱም አዎ ብሏት ጉዞ ቀጠለ። ትንሽ ሄድ አለና ጌታችን ሆይ እኔ አዝመራ በሌለው ሸለቆ ውስጥ በተከበረው ቤት አጠገብ ከዘሮቼ አስቀመጥኩ። ጌታችን ሆይ ሰላትን ያቋቁሙ ዘንድ አስቀመጥኳቸው።
ከሰዎችንም ልቦች ወደ እነሱ የሚናፍቁ አድርግ፣ ያመሰግኑህም ዘንድ ከፍሬዎች ስጣቸው ብሎ ዱዓ አደረገና ወደ መጣበት ለመመለስ ጉዞ ጀመረ። ብዙ ተጉዞ ሚስቱን ሳራ ወዳለችበት አካባቢ ሲደርስ ሚስቱ ወንድ ልጅ ታቅፋ አገኛት። በጣምም ተደሰተ። ያቺኛዋ ሚስቱ ምንም እንኳን አየሩ ለመቋቋም በሚያዳግት መልኩ ሞቃታማ ቢሆንም የያዘችውንም ውሃ ቢያልቅም በሕይወት ግን ከልጇ ጋር እስካሁን አለች። ውሃ ጥም አንገብግቧታል። ምንም የቀመሰችው ነገር ባለመኖሩ ልጇ ከጡቷ ምንም ሊያገኝ አልቻለም። ሕፃኑ ኢስማኤል ረሃቡን መቋቋም አቅቶት በጣም እያመረረ ማልቀስ ጀምሯል። ሃጀርም ምን ማድረግ እንዳለባት ግራ ገብቷት ትተክዛለች። አየሩ በጣም ሞቃታማ ነው። ፀሐይዋ ሙሉ ብርታቷን በዛ ምድር የምታሳርፍ ነው የሚመስለው። መሬቱ ግሏል። ነገር ግን ምንም አማራጭ የላትምና ውሃ ፍለጋ ልጇን አስቀምጣ በበረሃው ለመሯሯጥ ወሰነች። ከብዙ ፍለጋ በኋላ ውሃ ልታገኝ ባለመቻሏ ያለ ውሃ ሕፃኗ ጋር መመለስ አልፈለገችምና ከአንዱ ተራራ ወደ አንዱ ስትሸጋገር ሰፋና መርዋ በተባሉ ሁለት ተራራዎች ዘንድ ደረሰች። በመካከላቸው ትልቅ ሸለቆ አለ። ከዚያ ሃጀር ውሃ ይኖራል ብላ እየሮጠች ወደ ሰፋ ተራራ ወጣች። ምንም የለም። አሁንም ወደ ሸለቆው ወርዳ ወደ መርዋ ተራራ እየሮጠች ወጣች። ነገር ግን አይደለም ውሃ ይቅርና እርጥበት እንኳን የለም። በዚህ ሁኔታ ከሰፋ ተራራ ወደ መርዋ ተራራ ለ7 ጊዜ ውሃ ፍለጋ በሩጫ ተመላለሰች። አሁን ሃጀር ድካሟን መቋቋም በማትችለው ሁኔታ ላይ ደርሳለች። ጉሮሮዋ ደርቋል። ዳግም ውሃ ፍለጋ ተራራዎችን መውጣት ተሳናት። ከዚህ በላይ ከቆየች ልጇ እንዳይሞትባት ስለሰጋች ልጇን ወዳስቀመጠችበት ድንኳን አቀናች። ልክ ሕፃኑ ጋር ስትደርስ ሕፃኑ እያለቀሰ ሲፈራገጥ በእግሩ መሬቱን ሲደበድብ ከመሬቱ ውሃ ሲወጣ ተመለከተች። ደስታዋ ወደር አጣ። ውሃውን ጠጥታ ልጇን አጥብታ ለጌታው ምስጋናዋን አደረሰች። በዚህ ሁኔታ ላይ ሳለች መንገደኛ ነጋዴዎች በውሃ ጥም ተቃጥለው ያንን በረሃ ሲያቋርጡ ይህን ምንጭ ይመለከቱና ሃጀርን አንድ ጊዜ ከፍሏት ሊጠጡ ለመኗት። እሷም ከውሃው ፈቅዳላቸው በአጸፋው ተምር ተቀበለቻቸው። እነሱም ጠጥተው አለፉ። እንዲህ እያለ በውሃ ችግር የሚታወቀው የአረቢያ ምድር በሃጀር ምንጭ ወሬው ተጥለቀለቀ። የተለያዩ የአረብ ነገዶችም ከሃጀር አቅራቢያ እየሰፈሩ ግንባታቸውን መገንባት ጀመሩ። ከረጅም ጊዜ በኋላም ኢብራሂም ልጁን ኢስማኤልና ሚስቱን ሃጀርን ከምን እንደደረሱ ለማጣራት ያስቀመጣቸው ቦታ ሲመጣ ቦታውን ሊያውቅ አልቻለም። ምክንያቱም ያኔ ሲመጣ አካባቢው ምንም አይነት ነፍስ ያለው ነገር የማይኖርበት ምድረ በዳ ነበር። አሁን ግን ቤቶች ተገንብተዋል። የብዙ ተጓዥ ነጋዴዎችም ማረፊያ ከተማ ሆነዋል። ይህን ሲያይ መንገድ ተሳስቼ ይሁን እያለ ያሰላስል ጀመር። በዚህ ሁኔታ ላይ ሳለ የአካባቢው ሰው ሃጀር ስለምትባል ሴት ሲጠይቁት ከነቤቷ ጠቆሙት። ኢብራሂምም ቤቷ ሲሄድ በጥሩ ሁኔታ ላይ ከልጇ ጋር ተመለከታት። እንባ ተናነቀው። ሁለቱንም ለረጅም ሰዓት አቅፏቸው ያለቅስም ጀመር። ከዚያ በዚህ ሁኔታ ከተገናኙ በኋላ ኢብራሂም ወደ መጣበት ተመለሰ። ምንም እንኳን የልጁ ኢስማኤልና የሚስቱ ፍቅር እንደ አዲስ በውስጡ ማንሰራራት ቢጀምርም በመካከላቸው ካለው ርቀት አንጻር በፈለገ ሰዓት እየመጣ ሊዘይራቸው ምቹ አልነበረምና ሁሌ በዓመት ሊያያቸው መምጣት ጀምሯል። ከዕለታት አንድ ቀን ኢብራሂም ተኝቶ ሳለ በህልሙ ኢብራሂም ሆይ አላህ ልጅህን ኢስማኤልን እንድታርደው አዞሃል የሚል ድምፅ ሰማና ደንግጦ ተነሳ። ከዚያም ጌታዬ ኢስማኤልን እንዳርደው የምትፈልግ እንደሆን ታዛዥህ ነኝ ብሎ ተመልሶ ተኛ። አሁንም እንቅልፍ ትንሽ ሸለብ እንዳደረገው ኢብራሂም ሆይ
አላህ ልጅህን ኢስማዒልን እንድታርደው አዞሃል የሚል ድምፅ በህልሙ ተሰማው። አሁንም ደንግጦ ተነሳና ረክዓተይን ሰግዶ አላህ ትዕዛዙን ግልጽ እንዲያደርግለት ዱዓ አድርጎ ተመልሶ ተኛ። አሁንም ልክ እንደተኛ ለሶስተኛ ጊዜ ኢብራሂም ሆይ አላህ ልጅህ ኢስማዒልን እንድታርደው አዞሃል የሚል ድምፅ ሲሰማ ኢብራሂም ለጌታው ታዛዥ ሆኖ ከተኛበት ተነሳ። የጌታው ትዕዛዝ ምንም እንኳን ለህሊና የሚከብድ ቢሆንም ኢብራሂም ሊፈጽም ወሰነ። ኢብራሂምም ትዕዛዙን ሊፈጽም ጉዞ ኢስማዒልና ሃጀር ወደሚገኙበት ቅድስት ከተማ መካ ሄደ። ልክ እንደደረሰ ኢስማዒልን ብቻውን ሊያናገረው ወጣ አድርጎ ልጄ አንተን እንዳርድህ ጌታዬ አዞኛል፣ ምን ትላለህ አለው። ኢስማዒል አባቴ ሆይ የታዘዝከውን ፈጽም፣ እኔንም ታጋሽ ሆኜ ታገኘኛለህ ነበር መልሱ። አሁን ኢብራሂም ልጁን ሊያርድ ዝግጅቱን ጀምሯል። የኢስማዒልን እጅ ወደ ኋላ አድርጎ ካሰረ በኋላ በጀርባው ካስተኛው አይኑን ሲያይ ሆዱ አይችልምና በሆዱ አስተኝቶት ፊቱን ወደ መሬት በመድፋት የጌታውን ትዕዛዝ ተፈጻሚ ሊያደርግ ቢላዋውን በልጁ እስማዒል አንገት ላይ ሲያሳርፍ ከወደ ላይ በኩል ኢብራሂም ሆይ ህልሙን እውን አድርገሃል፣ እኛም እንደነዚህ መልካም ሰሪዎችን እንመነዳለን የሚል ድምፅ መጣ። ኢብራሂምም ቀና ሲል ከሰማይ አንድ መልአክ ለኢስማዒል ቤዛ ይሆን ዘንድ ሙክት ይዞ መጣና ኢስማዒልን ፈተህ ይህን እረድ አለው። ከዚያም ኢብራሂም ደስታው ወደር አጣ። እየተቻኮለ የልጁን የአብራኩን ክፋይ እጆች መፍታት ጀመረ። ከዚያም ከሰማይ የመጣለትን ሙክት አረደው። ያን ቀን በማስመልከት ነው እንግዲህ በየዓረፋ በዓሉ የእርድ ስነ ስርዓት ሙስሊሞች የምንፈጽመው። ኢብራሂምም ወደ አገሩ ተመልሶ ብዙም ሳይቆይ ዳግም ሌላ ትዕዛዝ ከጌታው በኩል መጣለት። ከልጅህ ጋር በመሆን ልጅህ በሚገኝባት ከተማ እኔ የምመለክበትን ቤት ካዕባ ስራ የሚል ነበር ትዕዛዙ። ኢብራሂምም ለጌታው ታዛዥ በመሆን ወደ ልጁ ሄዶ ሲያማክረው ልጁም መርሐባ ይለውና ቁሳቁስ አሰባስበው ግንባታ ጀመሩ። ኢብራሂም እላይ ሆኖ ሲመርቅ ኢስማዒል ደግሞ ከታች ድንጋይ ያቀብለው ነበር። በዚህ ሁኔታ ላይ ሳሉ ጌታችን ሆይ የምንሰራውን ተቀበል፣ አንተ ሰሚም አዋቂም ነህ በማለት ዱዓ ያደርጉ ነበር። አሁን የታዘዙትን ቤት ሰርተው አጠናቋል። ኢብራሂምም ከቤቱ ጎን በመቆም ጌታዬ ሆይ ይህንን አገር መካን ጸጥተኛ አድርገው፣ እኔንም ልጆቼንም ጣዖታትን ከመገዛት አርቀው፣ ለዚያ ከሽምግልና በኋላ ኢስማዒልን ኢስሐቅንም ለኔ ለሰጠኝ አላህ ምስጋና ይገባው። ጌታዬ ልመናን በርግጥ ሰሚ ነውና፣ ጌታዬ ሆይ ሰላትን አዘውትሬ የምሰግድ አድርገኝ፣ ከዘሮቼም አድርግ። ጌታችን ሆይ ጸሎቴንም ተቀበለኝ። ጌታችን ሆይ ለኔም ለወላጆቼም ለምእመናን ሁሉ ምርመራ በሚደረግበት ቀን ማር በማለት ዱዓ አደረገ። ይህን ትልቅ ቤትን ገንብተው ካጠናቀቁ በኋላ አላህም ኢብራሂምን ሰዎች ከያገሩ በመምጣት ቤቴን ይጎበኙ ዘንድ ተጣራ አለው። ኢብራሂምም ጌታዬ እኔ ደካማ ባሪያህ ነኝ፣ ድምፄ እኮ አይደርስም አለው። አላህም አንተ ተጣራ፣ ማድረስ የኛ ሥራ ነው አለው። ኢብራሂምም ትልቅ ተራራ ላይ በመውጣት ተጣራ። ያን ጊዜ ከያገሩ ያሉ ህዝቦች ጥሪውን በመቀበል መካ መጥተው ሞሉ። ኢብራሂምም የሐጅን ስነ ስርዓት ለሁሉም አስተማራቸው። ከዚያ በኋላ የኢብራሂም ሚስት ሳራ በከነዓን ምድር ሐብሩን በምትባል ቦታ በ127 ዓመቷ ዱንያን ተሰናበተች። ከዚያ በኋላ ኢብራሂም ለሳራ ልጅ ኢስሐቅ ሪፍቃ ቢንት በቱኢል የተባለችን እንስት አጭተውለት አጋባው። ከዚያም ኢብራሂምም
ለራሱ ቀንጡራ የተባለችን ሴት በማግባት ዙምራን፣ የቅሻን፣ ማዳን፣ መድየን፣ ሽያቅ፣ ሸውህ የተባሉ ልጆችን ወለዱ። በመጨረሻም በ200 ዓመቱ ኢብራሂም ዱንያን ተሰናበተ አለይሂ ሰላቱ ወሰላም።